ታላቁ አባታችን ሐጂ ሙፍቲ እንግዲህ ወደ አኺራ ሄደዋል። አላህ እንግዲህ ከማቸው አላህ ጀነተል ፊርደውስ ይወፍቃቸው። በዚህ መሰረት እንግዲህ የሀገር ዋርካ የሀገር መከታና ትልቅም አባት ነበሩና እሳቸውን የሚመጥንና ቀብር ስነ ስርዓታቸውን በተመለከተ እንዴት ይሆናል የሚለው ከመንግስትም እዚህም ያለው አብሮ በመሆን በነገው ዕለት ሰኞ ጥቅምት 18 ጥቅምት 10 2018 ዓ.ም የሚካሄድ ሲሆን ይህንንም ሂደት በአጠቃላይ ምን ይመስላል ከቤት ጀምሮ በሶስት መንገድ የተከፋፈለ ሂደት አለውና ይህን ዝርዝሩን ልጃቸው እንግዲህ አላህ አህመድ ዑመር ቀሪ ሂደቶችን እሱ ያብራራልናል። ቢስሚላህ አልሐምዱሊላህ። እንደሰማችሁት ነው ያው ትልቅ ሙሲባ ነው የተቀበል አባታችንን አጥተናል። የሁላችንም አባት ናቸው፣ አዝነናል። ስለዚህ ወደማይቀረው አኺራ ሂደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው ባስቀመጠውና ለነሱ በአማረ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ የምንሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የሚቀበረው ብለው ይህንንም ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚሁ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ ልትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምፈልገው የሙፍቲ ስራ ተቋረጠ። ብዙ ዓላማ ነበራቸው። ለዚህኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላ የውም ዲን እንደሚቀጥል አድርገዋላችኋለሁ።